አድርጎ እያልኳቸው አይደለም። አንፎሎ አድርጎ የጃኒ ልጆች የሆናችሁ በሙሉ አዶናይ ነገ ነው ሁሉ እውነታውን የምትሰሙት ነገ ነው። አንፎሎ አድርጉት። ባሌ እንደገደልኩት አንቺን እገልሻለሁ። አንቺ ጥንባም የጠነባሽ አሮጊት ትላም ምን አባትሽ ሆነሽ ነው ከአዶናይ ራስ ማትወርጂ? አሮጊት የአሮጊት ዘር አዶናይ በሌለበትማ ምንም ነገር እኔ መናገር አልችልም። ነው አላደርገውም። የማይሆነው እንዴ በጭራሽ እንዴ በፍቅረኛዋ እያለ ከሱ በላይ እኔ ላዝ ነው እንዴ? በጃኒ ኖ ማዘዝ እኮ አይደለም ያለውን ነገር እኔ እናንተን ጨርሳለን። እኔ አዶናይ በሌለበት አላደርገውም። አዶናይ እኮ የጃኒ ባል እንጂ ጉዳይ አስፈጻሚ እኮ አይደለም። ነው ሁለቱም ነው እንዴ? ባል ካለ እኔ አሁን ሚስቴ በቃ ናየውም ትምጣ። ሚስቴ በሌለችበት ተፋታ የለም እንዴ? አካሌ ናት። ቀልድም ይባል እኮ አካበድክ። እውነት ነው የምነግርሽ። ምን ያደርጋል በዚህ ጉዳይ ላይ? እሱ እንዴት ነው የማያደርገው? የእሱ ፍቅረኛ አይደለች እንዴ? የእሱ ጉዳይ ከጃኒ ጋር እኮ ነው። ይሄ ደግሞ የሁለቱ ጉዳይ ነው። የኤክስ እና ጃኒ ከማን ጋር ነው የምታወራው? ከኤክሷ ጋር እኮ ነው የምታወራው። አዶናይ መምጣት የለበትም ነው መጥተው እኔ እሱ እንዲመጣ እኔም አልገኝም። እሱ ቢመጣ ኦኬ። አይ ከአንቺ ጋር አትመቻቹም ማለት ከኔ ጋር እኮ አንመቻችም። እኔ የረገጥኩት አለመመቻቸት አለ ኖ እኔ የረገጥኩት ሰው እኮ ነው አዶናይ። ግን ለውጡን ሳየው ተመችቶኛል። እሱ ሌላ ነው። ስለዚህ ፍቅረኛው ከኤክስ ጋር ልታወራ ብላ እሱ መኖር የለበትም ካልሽማ፣ እኔ እናንተ እኮ አለን እኮ መጥፎ ነገር እንዳያወሩ ብልግና እንዳያወሩ ተመልሰው እንትን እንዳይሉ እኮ እኔ እናንተ እኮ አለን። ከፈለግ ብንኖርስ ሰውየው ሳይኖር ነገሩ አይፈረደብሽ። ኧረ ይሁኔ በሰላም ነው እንዴ? አንቺ ሲንግል ከሆንሽ በኋላ ተወዛግበሻል ማለት ነው። ሲንግልነት ሲቆዩ ለካ ያወዛግባል። ቤተሰብ ያወዛግባል። ጉዳይ እኮ ነው። ለጂጂማ ባል መፈለግ አለብን። ቤተሰብ መፈለግ አለብን። እስቲ ይቅርታ አድርጉልኝ። ልክ ነው ይሄ ነገር መኖር አለበት። እንደዚህ አይነት ማለት ቦይፍሬንዷ መኖር አለበት። አዶናይ እንዴ ጠይቂ። ትክክል ነው። አዎ ባለ ጉዳይ ነው አይደለም? ይኸው አይደለም እያሉ ነው። ኧረ እዚህ ጋር ነኝ እንዴ እዚህ ጋር ነኝ። በቁጥር ራሱ እየጻፉልሽ ነው። ምን ቢኖር ምንድን ነው ሊያዳምጥ ይችላል። ያዳምጣል። ለሚስቱ የሚፈልገውን ነገር ማለት ይችላል። እሷን አግዞ ሄይ ይሄ ነገር ከዚህ በኋላ እንደዚህ ነው ወይም አይደለም ማለት መብት አለው። ተነጋግራ ምጣ ከሱ ጋር እኛ በምንሰጣት አጀንዳ ላይ ኖ በጭራሽ አዶናይ በሌለበት ከጆን ዳንኤል ጋር እኔ ደግሞ እንደዚህ አይነት ይቅርታ አድርግልኝ ሆኔ እኔ በእንደዚህ አይነት ነገር አላምንም። እሷ እኮ ትልቅ ሰው ናት። እንዴ ወንድ ነው እንደ የሚመራት እንዴ? ሁሌ በወንድ መመራት እኮ ነው። በወንድ መመራት እኮ ነው ገደል የከተተ። ፍቅረኛ ስትሆኚ ሊደር አለ። ቦይፍሬንዷ ሊደር ነው ያለው። ሊደር በዚያ ላይ ይቅርታ አድርግልኝ እኔ በዚያ ራሷን የቻለች ልጅ ናት። ራሷን የምታስተዳድር ልጅ ናት። ላለባት ነገር ብቻዋን መወጣት አለባት። ብቻዋን ሪስፔክት ምን አለ መሰለች፣ ሪስፔክት የሚባል ነገር አለ። ፍቅረኛ የሚባል ነገር አለ። አሁን ለምሳሌ አንቺ ልጠይቅሽ፣ አንቺ ከፍቅረኛሽ ጋር ባላለሽ ወይ ፍቅረኛ አለሽ፣ የምትዋደዱት አለሽ። ከኤክሱ ጋር የሆነ ሰው ያናገር ቢባል ምንም ችግር የለም፣ ሄዳችሁ ተነጋገሩት ያለሽ። እኔ ችግር የለብኝም። ኦኬ ነው። ስለ ራሱ ጉዳይ ነው አይደለ? እኔን አይመለከትም። ሌላ እኮ ግንኙነት አለ ከዚህ በፊት የሆነ ነገር እኮ ፊክስ ሊያደርጉ እኮ ነው። ሊፈቱት እኮ ነው የሚሄዱት። ሊጋቡ ነበረበት ሊመለሱ አይደለም። ሲጀመርም አሁን አዶናይ የሚለው ሲጀመርም ይሄ ነገር ብሎክ ተደርጎ ይዘጋ የሚል ሰው ነው። እኔ አሁን በኤክስ ደረጃ ብትሄጂ እዚህ ደረጃ ድርሽ እንዳቲ ነው ምላት አለቀ። እኔ የሚታየኝ ሆዷ ውስጥ ማለት ነው ጽንስ ነው የሚታየኝ። መንፈሴ ከተሳሳተ ደግሞ ምንም ማድረግ አይቻልም። ዋናው ሌባ ማጅራም መቼ አጎት ያለው ጆን ዳንኤል ንስሐ ገብቷል። አውርቶ አደር መሀይም የጆን ዳንኤል አሁን ከጠየቅሽኝ በጩቤ ቂጥ ወግቶ ጩቤን ተቀማው የሚል አይነት ጩኸት ነው የሚጮኸው። ግን መሀላቸው ሰው ያለ አይመስልም ማለት ከኛ ኤክስፒሪየንስ ከልምዴ እንዳየሁት ምንድን ነው ማንም በወንዶች የሴቶችን አላውቅም። የወንዶቹ ላይ የወንዶቹ ዘግብሽ ነው ጠየቅሽኝ አይደል? እኔ ልመልስልሽ የምመልስልሽ ምንድን ነው
ሴት ልጅ የጣልናትን ሴት ወይም ደግሞ አትረቢም ያልናትን ሴት ለእኔ አትመጥኝም ያልናትን ሴት የሆነ ሰው ተንከባክቦ አውትሻይን ሲያደርግ እነቅላለን። ዳስ ኦስ ወይኔ በነት ነው። ይሄ ቀባድ ነው። በነት ነው። ሴት ማለት ምንም አሉ። ያኛውም 34 ቪዲዮ እየለቀቀ ነው፣ ይሄኛውም 34 ቪዲዮን እየለቀቀ ጌሙን እየተጫወተ እውነቴን ነው። ይሆን ልጅቷ ግን ገባ በየቀኑ የሚወርድባት አዶናይ ይጎዳል። ወንድ ልጅን ባህሪ ስለማቅ እሷ ተጎድታለች። አዶናይ ይጎዳል። ለመሰለሽ በመሀል ይሄ ሰው አለ 34 ቪዲዮ ለቆ አብዚ ቁልጭ ስትረስ ዘመቱ ያስለቀቀሻል። ስትረስ ከቨራፕ ነው እናቱ። ስትረስ ሚሊዮን ያስለቀቀሻል። አይደለም 30 ታስታውሽ ያልነበር እንደ አንቺ እና እሱ ጓ ስትባባሉ ቀኑን ሙሉ ቲክታክ ላይ ስረግጭ የምትዩ ስትረስ ነው። ገብቶሻል? በዛ ዘመን ስትረጋገጡ ጠዋት ተነስተሽ አረረፍቱ ሰጅ ብትባይ መስሚያሽ ጥጥር። ስለዚህ ስትረስ ሲኖር እዛ ይለኛል። ይቅርታ ወደ ቡትሱ እንዳልሄድ ነገር እንዳትፈልጊ፣ ወደ ቡትሱ ነው ብሄድ ወደ ራሳችን ጉዳይ ነበር። ስለዚህ ገብቶሻል? ስትረስ ይኖራል። ይሄ ሁላ ጩኸት ባለበት ውስጥ ያንን ለማስረሳት የሚለቃቀቁ ነገሮች ይኖራሉ። እንቀጥላለን። እኛ ስትረስ የለብንም አለ እንዴ ሰው ልጅ ስለሱ ተወርቶ ዝም ብሎ ያውም ታዋቂ ሆኖ ስለሱ ተወርቶ ዝም የሚባልበት ስትረስ የማይዝበት ነገር አለ ብዬ አላስብም፣ ማንም ሰው ቢሆን። ስለዚህ ያ ነገር ፊክስ የሚሆነው በምን መሰለሽ? እኔ ብዬ የማስበው ላይደራረሱ ተማምለው እልም በዚህ ምንም የሚደራረሱበት ነገር ላይ አለመድረስ። ጆን ዳንኤል ከራሱ ከሚስቱ ጋር መቀጠል፣ እችም በራሳቸው ስሜት አብረው የሚቀጥሉ ከሆነም የማይቀጥሉም ከሆነ የራሳቸውን ላይፍ እንዲኖሩ ማድረግ። አሁን ለምሳሌ ጃኒ ከአዶናይ በኋላ ከነበረችበት ጊዜ በኋላ የተሰራ ንብረት ካለ የተፈጠረ ነገር ካለ ኦኬ። እኛ እኮ የምናወራው እኮ ከጆን ዳንኤል ጋር ከዓመት ከ6 ወር ስለነበረበት ችግርና ግንኙነት ነው። ከዚህ በኋላ ላለው ነገር ኦኬ እናወራ። በምንም ነገር ውስጥ ሆኖ ሁለት ነገር ልስጥ ሆነ ሁለት ነገር ልስጥ ስላለፈው ችግራቸው። እኔ ጃኒ አንተ እሱን እናውራ። ከዚህ በኋላ ደግሞ አዶናይ ጃኒ ጆን ዳንኤልን የምናስማማበትን መንገድ እሱ ላይ ይምጣ። ግን ስላለፈው ከእሱ የተደበቀ ነገር እኔ ለምሳሌ በፊት ደብድቧት ከሆነ የደበደባት ያሳየችንን ነገር ያለባቸው የመጀመሪያውን አካባቢ ችግር የለም። አሁን ፕሮሰሱ ይዞት የመጣውን እሱን እናውራበት። እሱን እኛ እንፍታው። ግን ከዚህ በኋላ አዶናይና ጃኒ አብረው ሆነው ጆን ዳንኤል ጣልቃ ስለገባበት ደግሞ አዶናይን አስገብተን እናወራለን እንጂ ስላለፈው ህይወታ አዶናይ እኔ ከጠየቅሽኝ አላደርገውም። የወንድ ልጅን ሪስፔክት የእኔ ታናሽም ቢሆን ይቅርታ አዶናይ በፍቅረኛው አከብረዋለሁ። ታናሼ ነው፣ አክባሪው ነኝ። የፈለገ ታናሽ ቢሆንም እሱ ፍቅረኛው ስለሆነች ምን አደርጋለሁ? መነጋገር ካለብን አዶናይ ባለበት ሙሉ ነገሩን ሰምቶ እሱም ኢንቮልቭ አድርጎ ይሻልሻል ያይሻልሽም የሚለውን ነገር አብሮ ተመካክሮ የሚያደርጉት ከሆነ ምንም ችግር አይፈጠርባትም ከዚህ በኋላ። እሷ እኮ ጸብ የተፈጠረው እሱ በሌለበት በተደዋወሉት ነገር ጸብ ተፈጥሮ አሁንም እሱ በሌለበት ድራማ የሚሰራው እንዴት ነው የማይሰማ? እሱ በቃ ፓርት ኦፍ ላይፍ አይደለም፣ የእሷ ፓርት ህይወቱ አይደለም ማለት ነው። እኔ እናንተ እኮ አለን ድራማ እንዳይሰሩ እኔ እናንተ እኮ አለን እንዴ። ከዚህ በፊት እኮ እሱ በሌለበት ተደዋወሉ ተብሎ ነው እኮ ሩዋንዳ የተደረገው አይደል እንዴ? እሱ በሌለበት ደውል ተደውሏል ተብሎ ነው። አሁንም ደግሞ እሱ በሌለበት እኛ አራታችን ተነጋግረን የሆነ ነገር ቢፈጠር ገስዋት ይኸው አሁንም የኔ ያልተከበረም ብሎ ጭራሽ እሷ ላይ ነገሩን ነው የሚከረው። ስለዚህ የእሱ መኖር አስፈላጊ ነው። እንደዚህ እንትኑ የሆነ አነጋገሩ ምናምን ያሳዝናል ምናምን ነገር ይመስላል። እግዚአብሔር ከፍቶለታል። በቃ ምንም ማድረግ ይሄድ እኮ ይሄድ። ግን ሰውን እየጎዳ እንዲሄድ አልፈልግም። ማንን ጎዳ? አዶናይ ማንን ጎዳ? ዘግብኝ እስቲ ማንን የጎዳ አዶናይ? በሂደት እናየዋለን። እሺ በሂደት ብናያሻልም በእንትን ማየቱ ጥሩ ነው። እኔ እኮ ረጋጩ ነበርኩኝ። ታያላችሁ፣ ቪዲዮ አለ የረገጥኩት ጢምብር ኩሱን ያወጣሁበት ቪዲዮዎች አሉ። ምርር ብሎት መልስ ሰጥቶናል።
አንድ ቪዲዮ ሰርተዋል። አንዲሁን 2 ቪዲዮ ሰርተዋል። እኔ ግን ልጠይቅ ካየሁት የዋህነቱን በኋላ I can't do it። ለምንድን ነው ከካናዳ ሲመጣ ዳይሬክት ጃኒን ታርጌት ያደረገው? አይ አሁን ከመስመር እያለፈ ይመስለኛል። ጭፍን መሆን አልፈልግም። እዚህ ጋር ጃኒን አድርጎ አይመስለኝም። አጋጣሚና አጋጣሚ ሰዎችን ያገናኛል። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ